ዛሬ ደግሞ ይዤላችሁ የመጣሁት ስራ አንድ ሰው ጋብዛችሁ 180 እስከ 190 ብር የምታገኙበት እንደዛውም ደግሞ የምታውቁትን ጌም ይሄንን ጌም በመጫወት ደግሞ ትልቅ ገቢ የምታገኙበት ስራ ነው ይዤላችሁ የመጣሁት። እኔም ከዚህ አፕ የመጀመሪያውን $20 ዊዝድሮ አድርጌያለሁ። እሱንም እናያለን። ይሄ አፕ ገና አዲስ ቢሆንም እስካሁን ከ1 ሚሊዮን ሰው በላይ ዳውንሎድ አድርጎ እየተጠቀመ ነው። ይሄ ማለት በትንሽ ጊዜ ብዙ ተከታይ ያገኘ አፕ ነው ማለት ነው። ይሄ አፕ ከዚህ በፊት የምታስታውሱ ከሆነ ጌም ጋላ የሚባል አፕ ነበረ። እሱ አፕ ላይቭን ፓርቲም ነበር፣ እንደዛውም ደግሞ ለሁሉም ሀገር አይወርድም ነበር። ይሄ ግን ለሁሉም ሀገር ይወርዳል። እንደዛውም ደግሞ ላይቭና ፓርቲ የለውም። እንደዚሁ ሰውን ኢንቫይት በማድረግ እና ጌም በመጫወት ብቻ የሚሰሩት አፕ ነው። ጌም ጋላ ላይም ደግሞ ብዙ ሰው አሪፍ ብር ሰርታችኋል። ይሄ ደግሞ ተጨማሪ የሚሰሩበት ምርጥ አፕ ነው ማለት ነው ይሄ አፕ። እኔም ይሄ አፕ እንደመጣ ቴሌግራም ላይ አስቀምጬ ነበር። ቴሌግራም ቻናላችንን ደግሞ የማታውቁ ሰዎች ዳኒ መልቲ ሚዲያ ብላችሁ ጆይን አድርጉ። አዳዲስ ስራዎች ሲመጡ ቀድሜ እዛ ላይ ይለቃሉ። ስለዚህ እናንተም ጆይን አድርጋችሁ መጠበቅ አለባችሁ። አዳዲስ ስራዎች ሲመጡ ቀድማችሁ ለመጀመር ይረዳችኋል። ስለዚህ ቴሌግራም ቻናላችንን ጆይን አድርጉ። አፑን ከጀመርኩት በኋላ በማል እናንተም ብዙዎቻችሁ እየጠየቃችሁ ነበር ዊዝድሮ ምናምን እያላችሁ፣ በማል ግን መስራት አልቻልኩም። ምክንያቱም መጀመሪያ ላይ አፑ እንደተጀመረ $10 ነበረ። እኔም ደግሞ 10 ደርሼ ዊዝድሮ ለማድረግ ሲል ወደ 20 ያሳድጎት ነበረ ማለት ነው። እንደመጣ በትንሽ ቀናት ወደ 20 ያሳደገ። ስለዚህ ዊዝድሮ ማድረግ ስላልቻልኩት እኔም ትንሽ ጠበቅኩኝ። እንደዚሁም ደግሞ ቪዲዮም ያልሰራሁት መጀመሪያ ላይ ዊዝድሮ አድርጌ ለማረጋገጥ ስላሰብኩት ነው። ዛሬ ግን እኔም ዊዝድሮ ስላደረኩት እናንተም ደግሞ ገብታችሁ መስራት ዊዝድሮ ማድረግ ትችላላችሁ። የጀመራችሁ ሰዎች አፑን ገና የምትጀምሩ ሰዎች ደግሞ አፑን ሳትጀምሩ በፊት አፑን እንደከፈታችሁ እዚህ ጋር ያለ ነገር ሁላችሁም ገብታችሁ ማየት አለባችሁ። ሰው ስንት ዶላር እየሰራ እንደሆነ ከዚህ አፕ እዚህ ላይ ገብታችሁ ካያችሁ እናንተም በሞራል ትሰራላችሁ ብዬ ስላሰብኩኝ እሱም ቪዲዮ ላይ አሳያለሁ። እንዴት ገብታችሁ እንደምታዩት እዚህ ላይ ያለ ነገር ማየት ትችላላችሁ። እኔም ደግሞ እዚህ ጋር እንደምታዩት $20 ዊዝድሮ አድርጌያለሁ። አሁን አፑ ላይ እንዴት እንደሚሰሩ እንደዛውም ደግሞ እንዴት ዊዝድሮ እንደምታደርጉ ረጅም ቪዲዮ አዘጋጅቻለሁ። እሱም ቪዲዮ እያያችሁ መስራት መጀመር እንደዛውም ደግሞ ዊዝድሮ ማድረግ ትችላላችሁ። ዊዝድሮ ብቻ የምትፈልጉ ሰዎች ደግሞ ወደ መጨረሻ ላይ ሄዳችሁ እሱን ብቻ ማየት ትችላላችሁ። ምክንያቱም ከዚህ በኋላም አሪፍ ስራዎች እጅ ላይ ስላሉ እነሱን ቶሎ ቶሎ ለመልቀቅ ነው የዛሬ ቪዲዮ የረዘመ። ስለዚህ በትዕግስት እያያችሁ ስራውን መስራት ትችላላችሁ። ዊዝድሮ ብቻ የምትፈልጉ ከሆነ ደግሞ ወደ መጨረሻ ላይ ማየት ትችላላችሁ። ግን እዚህ ጋር ሁሉንም ዶላር የሚታይበት ቦታ ላይ ሁሉንም ሸፍኛለሁ። ምክንያቱም ደግሞ ዩቲዩብም ቲክቶክም እየፈቀደልኝ ስላልሆነ ነው የሸፈንኩት። ሙሉ የምትፈልጉ ከሆነ ደግሞ ኮሜንት ላይ ሙሉ ቪዲዮ ብላችሁ ጠይቁኝ። እሱን ደግሞ ቴሌግራም ላይ አስቀምጣለሁ። ትክክለኛ የአፑን ሊንክ ለማግኘት ቴሌግራም ላይ ትሄዱና እንደዚህ አይነት ፖስተር አለ። ከፖስተሩ በታች ደግሞ ሊንክ ብዬ አስቀምጫለሁ። በዚህኛው ሊንክ ማውረድ ትችላላችሁ፣ ወይ ደግሞ የዚህ ቪዲዮ ኮሜንት ላይ ፒን አድርጌያለሁ፣ በሱ ማውረድ ትችላላችሁ። እሱን የሚመስል ብዙ አፖች ስላሉ ቀጥታ ሊንኩን ተጠቅማችሁ አፑን ማውረድ አለባችሁ። አፑን ካወረዳችሁና ከከፈታችሁ በኋላ ፕሌይ ስትሉ እዛ ጋር ፕሌይ ስቶር ላይ አፑን ካወረዳችሁ በኋላ እንደ ሌሎቹ ኦፕን አይልም፣ ፕሌይ የሚል ይመጣል። ፕሌይ ስትሉ ወደዚህ አይነት ቦታ ያመጣችኋል። እዚህ ጋር መጀመሪያ ላይ ከመጣችሁ በኋላ ለመክፈት 3 ወይ ደግሞ 2 አማራጭ አላችሁ። ኩዊክ ሎጊን የሚል አለ፣ ጉግል የሚል አለ፣ ፖይን የሚል አለ። ጉግል እና ኢሜል አንድ አይነት ነው፣ ያው ዝም ብሎ ነው ያስቀመጡት እንጂ አንድ አይነት ነው። እዚህ ጋር በኩዊክ መክፈት ይሻላል፣ ለብዙ ሰው የሚሰራ እሱ ስለሆነ ማለት ነው። ከሰራላችሁ ደግሞ በኢሜል ትገቡና ኢሜሉን ከነካችሁ በኋላ አግሪ ትላላችሁ ማለት ነው። የሆነ ፐርሚሽን ይጠይቃል። ፐርሚሽኑን አግሪ ካላችሁ በኋላ ድጋሜ ወደ ኢሜሉ ትመለሱና እሱን ኢሜል ድጋሜ ስትነኩ ያስገባችኋል ማለት ነው። ግን ኢሜላችሁ እምቢ ካለ ችግር የለም። በዚህኛው በኩዊክ ሎጊን ከፍታችሁ እዛ ላይ ኢሜላችሁን በአንድ ማድረግ ስለምትችሉ በኩዊክ መክፈት ትችላላችሁ ማለት ነው። እሱን ከመረጣችሁ በኋላ እንደዚህ ከነካችሁ በኋላ ፐርሚሽን ይጠይቃል እናንተ ጋር። እኔ ግን አካውንቱን ከፍቼ ስለነበረ ቀጥታ ወደዚህ ያስገባኛል ማለት ነው። ሁላችሁም ሞራል ኖራችሁ እንዲሰሩ መጀመሪያ ላይ ይህን ነገር ማየት አለባችሁ። እዚህ ጋር ሪፈራል የሚል አለ፣ እሱ ላይ ትገባላችሁ። እሱ ጋር ከገባችሁ በኋላ ከላይ ራንክ የሚል አለ፣ እሱን ትነካላችሁ። ራንክ ላይ ከገባችሁ በኋላ እዚህ ጋር ሞንዝሊ፣ ይሄ የወር ነው። በዚህ ወር ብቻ ምን አይነት ብር እየተሰራበት እንደሆነ እነዚህን እዩት። እኔ ማሳየት ስለማልችል ነው። እነዚህን እዩት። ወደ ኢትዮጵያ ደግሞ በ180 እንኳን ብታባዙ ስንት እንደሚሆን ደግሞ ራሳችሁ ካልኩሌት አድርጉና ድረሱበት። ከዛ ደግሞ ይሄ ደግሞ እስከዛሬ ድረስ የተሰራ ነው። ቶታሊ ሰው ራንክ ላይ ያለ እስከዛሬ ድረስ ስንት እንደሰራ፣ አንደኛ ላይ ያለ ሰው ብቻ ስንት እንደሰራ በኢትዮጵያ ማለት ነው። በቃ አታምኑትም። እዚህ አፕ ላይ እንደዚህ ይሰራል እንዴ ብላችሁ በቃ እናንተም ዛሬ እንዴት እንደምሰሩ አሳያችኋለሁ። ግን ይሄን ነገር መጀመሪያ ላይ ቼክ አድርጉ፣ ከዛው ወደ ስራ ግቡ።
ወደ ስራ ከመግባታችሁ በፊት እነዚህን ነገሮችን ማስተካከል አለባችሁ። መጀመሪያ ወደ ፕሮፋይላችሁ ትሄዳላችሁ፣ ወይ ደግሞ እናንተ ጋር የአሻንጉሊት ምልክት ነው የሚታየው። ወደ እሱ ትሄዳላችሁ። እሱ ጋር ከገባችሁ በኋላ እዚህ ጋር ፕሮፋይል የሚል አለ፣ እሱን ትነካላችሁ። ፕሮፋይሉን ከነካችሁ በኋላ እነዚህን ነገሮች ሁሉንም ማስገባት አለባችሁ። መጀመሪያ ላይ ፎቶዋችሁን፣ ከዛ ጀንደራችሁን፣ ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፌሜል ደም አድርጉ። እኔ ለምን ፌሜል ያደረኩት ልንገራችሁ። መጀመሪያ ለእናንተም ጌም ጋላ ላይ የሰራችሁ ሰዎች እዛ ጋር ለሰራ ሰው እዚህ ጋር ፌስ ቬሪፊኬሽን አይቀበልም። ለዛ እኔ ሌላ ሰው ነው ያሰጠሁት ማለት ነው። ስለዚህ እናንተም እዛ ጋር እየሰራችሁ ነበር፣ እዛ ላይ ፌስ ቬሪፊኬሽን ካረጋችሁ ስለማይቀበላችሁ ሌላ ሰው መስጠት ይችላል፣ ችግር የለም። ወይ ደግሞ ሌላ ወንድ ወይ ሌላ ሴትም ወንድ ማድረግ ትችላላችሁ። እዚህ ጋር አሁን ወንድ ብላችሁ ከፍታችሁ ደግሞ እዛ ጋር ፌስ ቬሪፊኬሽን ስታደርጉ ራሱ ይቀይራል። ሴት ራሱ ካሰጣችሁ ራሱ ወደ ሴት ይቀይራል። ይሄ ችግር የለም፣ ይሄ ጾታ ማለት ነው። ስለዚህ ይሄ ምንም እንዳትጨነቁ፣ ወይ ደግሞ እኔ ሰርቼ መቀበል አልችል ምናምን እንዳትሉ። እዛ ጌም ጋር ላይ የሰራችሁ እዚህ ጋር ፌስ ቬሪፊኬሽን አይቀበልም። እዛ ላይ የሰሩ ሰዎች እዚህ ጋር አይፈቅድም ማለት ነው፣ አፑ እንዳለ ማለት ነው። ግን ያው እናንተ ቤታችሁ ውስጥ ፋሚሊ ምናምን ይኖራል፣ እነሱን ፌስ ቬሪፊኬሽን አድርጋችሁ ዊዝድሮ ማድረግ ትችላላችሁ። በኋላ እሱን ስለማሳያችሁ ማለት ነው። ስለዚህ እዚህ ጋር ኤጅ የሚል ጋር ኤጃችሁን ከ18 በላይ አድርጋችሁ ታስቀምጣላችሁ። ኒክኔማችሁን ታስቀምጣላችሁ። አይዲ የራሱ ነው የሚሰጣችሁ። ላንጉዌጅ እንግሊዝሽ ነው የምታደርጉት፣ ሌላ ምንም ችግር የለም። ዋና ግን ማስተካከል ያለባችሁት ነገር እዚህ ጋር አካውንት የሚል ላይ ገብታችሁ እነዚህን ሶስቱን ነገር ግዴታ ማስገባት አለባችሁ። አንደኛውንና ሁለተኛ ራሱ ማስገባት ይችላል። አንደኛ ምንድን ነው የስልካችሁ ዲቫይስ ነው። ይሄ የኔ አሁን ሳምሰንግ ስለሆነ ሳምሰንግ አለ ማለት ነው። ሁለተኛ ደግሞ ጉግል የሚለውን እናንተ ስትከፍቱ ቅድም በጉግል ከከፈታችሁ ራሱ ጉግል ያስቀምጣል። በኩዊክ ከከፈታችሁ ግን እዚህ ጋር ባዶ ነው የሚሆነው። ስለዚህ እሱ ጋር ነክታችሁ ጉግል ትመርጣላችሁ። የራሳችሁን ኢሜል አንዱን ትመርጣላችሁ። ከዛ እሱ ታስገባላችሁ ማለት ነው። እሱንም ኢሜል የምትጠቀሙት ኢሜልም ደግሞ ጌም ጋላ ላይ የተጠቀማችሁትን ኢሜል ባትጠቀሙ የተሻለ ነው፣ አሪፍ ነው ብዬ ነው የማስበው። ስለዚህ ጌም ጋላ ላይ የከፈታችሁበትን እዚህ ጋር ባትጠቀሙ ችግር የለም፣ ግን በሱ ከከፈታላችሁም ችግር የለም እሱን። ከዛ በኋላ ላይ ምንድነው ያኛው ላይ ታስተካከላላችሁ። እዚህ ጋር ኢሜሉን ቀይራችሁ አስገቡ። ካላስገባችሁም ማስቀየር ትችላላችሁ። ፌስ ቬሪፊኬሽን ላይ ነው እንጂ እዚህ ጋር ችግር የለውም። ወይ ደግሞ ኤሚቲ ዋሌትን ስትከፍቱ በሌላ ኢሜል መክፈት ትችላላችሁ ማለት ነው። ከዛ እዚህ ጋር ደግሞ ኢሜል ነው። ኢሜላችሁ ደግሞ ኢሜል የምታስገቡት ኢሜል እዚህ ጋር መጀመሪያ ላይ የተጠቀማችሁትን ኢሜል በጽሁፍ እዚህ ጋር ታስገባላችሁ። ከዛ እሱን ካስገባችሁ በኋላ ኮድ ወደ ኢሜላችሁ ይልካል። እሱን ኮድ አምጥታችሁ እዚህ ጋር ታስገባላችሁ። ከዛ ሶስቱም እንደዚህ ከተቀመጡ አካውንታችሁ አሁን ተስተካክሏል። ወደ ስራ መሄድ አለባችሁ ማለት ነው። አሁን ወደ ዋና ስራችን እንሂድ። የመጀመሪያና ዋና ስራችሁና ትልቅ ብር የምትሰሩበት ይሄንን ጌም መጫወት ነው። ይሄንን ጌም ደግሞ ሁላችሁ የምታውቁት ጌም ከድሮ ጀምራችሁ የምትጫወቱት ጌም ነው። ስለዚህ ይሄንን ጌም እንደዚህ እየተጫወታችሁ መሰብሰብ ነው ማለት ነው። ጌሙን ደግሞ አንድ በአንድ መጨረስ የለባችሁም። ያው ይሄንን ጌም በጣም የሚያውቁ ሰዎች ይሄን ነገር ያውቃሉ። አንድ በአንድ አይጨርሱም፣ ወይ ደግሞ አንዱን ቦታ ካገኙ እንደዚህ አስቀምጦ አይጨርሱም ማለት ነው። ለሱ ቦታ አዘጋጅቶ ከዛ ደግሞ ሌላ ቀይሮ እያበዙ ነው አንድ ላይ የሚጨርሱት። እናንተም እንደዚህ እያደረጋችሁ መጫወት ትችላላችሁ። ቱቶሪያሉን ደግሞ እዚህ ጋር ገብታችሁ ማየት ትችላላችሁ። እራሱ ያሳያል እንዴት መጫወት እንደምችሉ ማለት ነው። እራሳችሁ ደግሞ በደንብ ቱቶሪያሉን ለማግኘት ሌሎቹ እንዴት እየተጫወቱ እንደሆነና ገቢ እያገኙ እንደሆነ ላሳያችሁ ወደ ጎን አሳልፌ። እዚህ ጋር እንደምታዩት አሁን ለምሳሌ ይሄ ሰውዬ መጀመሪያ ላይ የመጣልኝ ሰው አሁን እሱ አንደኛ ራንክ ላይ $10 ላይ ነው እየተወዳደረ ነው ማለት ነው። ራንኩ በጨመረ ቁጥር ደግሞ እዚህ ጋር ወደ 100 እስከ $200 ይሄዳል ማለት ነው። እስከ $200 ይሄዳል። $20 ጀምሮ እስከ $200 ይሄዳል። አሁን እሱ $10 ላይ ነው ማለት ነው። ስለዚህ አንደኛ በዚህ እንደዚህ ጌም ስትጫወቱ ራንክ ላይ እየተወዳደራችሁ ነው የምትሄዱት። እሱ በዚሁ ያገኛል ማለት ነው። ሁለተኛ ደግሞ ዴይሊ ኮይን ነው የሚሰበስቡ። እሱ ኮይን ደግሞ እዚህ ጋር ያለ ኮይን ዴይሊ የሚሰጣችኋል ራንክ ላይ አስቀምጦ እዚህ ጋር ስትጫወቱ ብዙ ስትጫወቱ ራንክ ላይ እናንተ ባገኛችሁት ራሱ ደግሞ ራንክ ላይ አስቀምጦ ኮይን ይሰጣል። እሱ ኮይን ደግሞ 12.5 ሚሊዮን ከደረሰ ወደ $10 መቀየር ትችላላችሁ። ሌላ ሰው ጊፍት ሰጣችሁ ወይ ደግሞ ሌላ አካውንት ከፍታችሁ ወደ እሱ ጊፍት ሰጣችሁ ወደ ዶላር መቀየር ትችላላችሁ ማለት ነው። ስለዚህ እንደዛም ይቻላል። ስለዚህ ይሄ እንደዚህ ነው ጌም መጫወት ነው ማለት ነው። ጌሙን ደግሞ ሰዎቹን እንደዚህ ማየት ነው። አሁን ለምሳሌ ይሄ ሰውዬ 30 ሰው ቁጭ ብሎ እሱን እያየ ነው። ምክንያቱም አጫወቱን እያየ ነው፣ እየተማረ ነው። እናንተም ገብታችሁ እዚህ ጋር መማር ትችላላችሁ።
ይህን ሰውዬ 8 ሰው እያየ ነው። እሱ አሁን ስንት ላይ ነው? ወደ $330 ላይ ነው ማለት ነው። $30 ለማግኘት ነው። ሞንዝሊ ራንክ ላይ 4ኛ ላይ ነው የተቀመጠ ይህ ሰውዬ። 5 ሰው እሱን ቁጭ ብሎ እያየ ነው። እናንተም ደግሞ ገብታችሁ ይጡ። አሁን እሱ እንዴት እንደተጫወተ እንደሆነ ይህንን አሁን መብላት ይችል ነበረ፣ ግን እሱን አይቶ ደግሞ ሌላውን ካስቀመጠ እንደዚህ እያበዛ ይሄዳል ማለት ነው። ስለዚህ እናንተም ይህንን እያያችሁ ጌሙን መጫወት ነው። ከዛ ደግሞ የጌሙን ራንክ ላሳያችሁ። እኔ ራንክ ላይ ሰው ስንት ማግኘት እንደምችሉ ማለት ነው። ወደ ሬፈራል ሳልሄድ በፊት ራንኩን ለማየት እዚህ ጋር መጀመሪያ ላይ እዚህ ጋር ገብታችሁ ይህንን ብትነኩ ትችላላችሁ። አሁን ይሄ ሰውዬ 4ኛ ላይ ነው ብያችኋለሁ። ራንክ ላይ ገብቼም ላሳያችሁ ስንተኛ ላይ እንደሆነ። እዚህ ጋር ራንክ አለ። ይሄ አሁን ሞንዝሊ ራንክ ነው፣ በዚህ ወር የሚያገኙት ማለት ነው። አንደኛ የጨረሰ ይሄ ሰውዬ በዚህ ከጨረሰ ስንት ያገኛል? $200 ያገኛል ማለት ነው። ይሄ ሰውዬ ደግሞ $100 ያገኛል። እቺ ደግሞ 50 ታገኛለች። ይሄ ደግሞ $30 ያገኛል ማለት ነው። እዚህ ጋር እንደምታዩት እነዚህ አሁን ቅድም ያሳያችሁ ሰውዬ እዚህ ጋር ራንክ ላይ ያለ ማለት ነው። ስለዚህ ራንኩ ደግሞ እስከ 10,000 ሰው ነው። እስከ 10,000 ሰው ይሰጣል ራንክ ላይ እስከ 10,000 ሰው። ወደ ታች ስትሄዱ እየቀነሰ ነው የሚሄደው። እስከ 1 ምናምን ይሄዳል። ግን እስከ 10,000 ሰው ራንክ ላይ ከገባችሁ እስከ 10,000 ሰው በየወሩ ይህን ነገር ያገኛል ማለት ነው። ጎበዝ ከሆናችሁ ደግሞ ከነዚህ ጋር መወዳደር ትችላላችሁ። ከ200 ጋር ከ100 ጋር ከነዚህ ጋር መወዳደር ትችላላችሁ። እናንተ ጎበዝ ባትሆኑ ራሱ የራሳችሁ ቤት ደግሞ ሌላ ሰው ጎበዝ ይኖራል፣ እነሱን ማጫወት ትችላላችሁ። ዴይሊ ላይ ደግሞ የምታገኙት ኮይን ነው። የኮይን ራንክ ዛሬ አልወጣም። ኦኬ ወጥቷል፣ አሁን ወጥቷል። ቅድም አልወጣም ነበረ። 0 ነው፣ አልጀመረም። ግን ይሄ ነው የተዘጋጀ፣ ለዛሬ የተዘጋጀ ይሄ ነው። የትላንትናውን ላሳያችሁ። የትላንትናውን እነዚህ ናቸው። እነዚህ አንደኛ የጨረሰ ስንት አገኘ? 5 ሚሊዮን ምናምን ኮይን ያገኘ። እሱ ደግሞ የተጫወተ ይሄንን ነው ማለት ነው። እሱ የተጫወተ ከላይ ነው ያለ፣ ከታች ያለ ደግሞ እሱ ራንክ ላይ ሆኖ ያገኘ ነው ማለት ነው። ስለዚህ ዴይሊ ደግሞ ስትጫወቱ ጌሙ ስትጫወቱ እናንተ በተጫወታችሁ እንደዚህ ይሰጣችኋል። 4 ሚሊዮን የሚል አለ። እሱም ደግሞ እስከ ስንት ሰው ይሸልማል ማለት ነው? እስከ 66,000 ምናምን ሰው ይሸለማል። በዚህኛው ያገኛል ማለት ነው ራንክ ላይ። ስለዚህ ጌም ስትጫወቱ አንደኛ ይሄንን ነው የምታገኙት፣ ኮይን ነው የምታገኙት። ሁለተኛ ደግሞ እዛ ጋር ፖይንቱን ታገኛላችሁ፣ ወይ ደግሞ ቀጥታ ዶላሩን ታገኛላችሁ። እንደነገርኳችሁ እዚህ ጋር ያላችሁ ኮይን፣ እዚህ ጋር ራንክ ላይ ተጫውታችሁ ያገኛችሁት ኮይን እዚህ ወደ 12 ሚሊዮን ከደረሳችሁ እሱን ቀጥታ ወደ ዶላር መቀየር ትችላላችሁ። ይሄኛውን ደግሞ $20 ጀምራችሁ ወይ ደግሞ ከ200,000 ጀምራችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ወደ ሁለተኛ ስራችን እንሂድ። ሁለተኛ እዚህ ፕላትፎርም ላይ ገቢ የምታገኙበት ኢንቫይት ነው። እሱ ደግሞ ሬፈራል የሚል አለ። ይህንን ለሰው በመላክ ነው ማለት ነው። አንድ ሰው ስትጋብዙ እስከ 10,000 ፖይንት ወይ ደግሞ እስከ $1 ታገኛላችሁ። ይህንን ማድረግ ነው ማለት ነው። እዚህ ጋር እንደምታዩት አንድ ሰው ስትጋብዙ እስከ 10,000 ፖይንት ይሰጣል። ግን ያ ሰው ምን ማድረግ አለበት የሚለው አንደኛ ጌም መጫወት አለበት። አካውንቱን ደግሞ ቅድም እንዳሳያችሁ እኔም እንዳሳያችሁ አካውንቱን ሙሉ ለሙሉ መሙላት አለበት። ይህን ነገር ከሞላ ያ ሰው ማለት ነው እናንተ ከዛ ሰው ታገኛላችሁ። እንደዚህ ፕሮሰስ የሚል እየጠበቀ ነው። ለምሳሌ እነዚህ ሰዎች ጌም እስከሚጫወቱ እንደዛውም ደግሞ አካውንታችሁን እስከሚያስተካክሉ ምናምን እየጠበቀ ነው። አካውንቱን ደግሞ ካጠፉ ደግሞ ፌልድ አድርጎ ያጠፋል ማለት ነው። ስለዚህ እስከ 10,000 ፖይንት ወይ ደግሞ እስከ $1 ይሰጣቸዋል። ከ3,000 ከ2,000 ጀምሮ ይሰጣቸዋል። ያ ሰው ትንሽ ጌም ተጫውቶ ጌም ደግሞ ሳይጫወት አካውንቱን ብቻ አስተካክሎ ምናምን ካወጣ እስከ 10,000 ሊሰጣችሁ ይችላል። ጌም ከተጫወተ ጌሙም ደግሞ ትንሽ ደቂቃ ከተጫወተና እዛ ጋር አካውንቱን ካስተካከለ ደግሞ እስከ 10,000 ሊሰጣችሁ ይችላል። ስለዚህ ሰዎቹን ኢንቫይት በማድረግ 20 ሰው ከጋበዛችሁ 20ም ሰው አካውንታችሁን አስተካክሎ እንዳልኳችሁ ደግሞ ጌሙንም ትንሽ ከተጫወቱ 20ውን ትሰራላችሁ ወይ ደግሞ $20 ወይ ደግሞ 200,000 ፖይንት ታገኛላችሁ ማለት ነው። ስለዚህ ሁለተኛ ስራችሁ ይሄንን ሰውን ጋብዛችሁ እነሱ ደግሞ ጌም እንዲጫወቱ አካውንታቸውን እንደሚያስተካክሉ ምናምን ለነሱ ንገሯቸው። ሰውን ለመጋበዝ ደግሞ ሶሻል ሚዲያ ላይ ብዙ ሰው አለ፣ ሌሎች አፖች ላይ ብዙ ሰዎች አሉ። እነሱ ወደዚህ አፕ መጋበዝ ትችላላችሁ። አንድ ሰው ጋብዛችሁ $1 ማለት በኢትዮጵያ ወደ 180 ምናምን ብር ነው። ስለዚህ አንተ ይሄንን አፕ ከጀመርክ እኔ በአንተ 180 ብር አገኛለሁ ካላችሁ ያ ሰው ለምን አይከፍትም? ይከፍታል። ስለዚህ እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። አሁን ደግሞ ወደ ዊዝድሮ እንሄዳለን። ዊዝድሮ ለማድረግ እዚህ ጋር ፖይንታችሁን ወይ ደግሞ የሰበሰባችሁትን ፖይንት ነው የምትነኩ። እኔ 10 ያለው ነው ኤምቲ ዋሌትን ኮኔክት አደረኩት።
እሱን ኤምቲ ዋሌት የሚባል ነገር አለ። እሱን ፖይንት ስትነኩ እዚህ ጋር ዊዝድሮ የሚል ይመጣል። ኤምቲ ዋሌት የሚል አለ። እሱን ኮኔክት ካላደረጋችሁ ዊዝድሮ ማድረግ አትችሉም። እዚህ ጋር ያላችሁ ፖይንት ደግሞ ዊዝድሮ ማድረግ የምችሉ $20 ሲደርስ ነው። ግን ከአሁኑ ጀምራችሁ ኤምቲ ዋሌትን ኮኔክት ማድረግ ስለሚችሉ ዊዝድሮ የሚል አለ። እሱን ትነካላችሁ። እዚህ ጋር አሁን ከላይ ኤምቲ ዋሌት ብሎ አንባውንድ ይላል እያያችሁ ከሆነ ማለት ነው። ስለዚህ እሱን ግዴታ ምን ማድረግ ያለባችሁ ባውንድ ማድረግ አለባችሁ። ይሄንን ነክታችሁ ባውንድ ማድረግ አለባችሁ። እሱን ባውንድ ለማድረግ ደግሞ አንዴ ስትነኩ ይኸው እንደዚህ ቀስቱን ስትነኩ ወደዚህ ያመጣችኋል። እዚህ ጋር ኤምቲ ዋሌት ዌልካም ቱ ኤምቲ ዋሌት የሚል አለ። እዚህ ጋር መጀመሪያ ላይ ኢሜይላችሁን ነው የምታስገቡት። ከዚህ በፊት ጌም ጋላን ኤምቲ ዋሌት ላይ ኮኔክት ባረጋችሁት ባታረጉ አሪፍ ነው። ይሄ እዚህ ጋር ማለት ነው። እሱን አታርጉት። ራሳችሁ አዲስ ኢሜይል ተጠቀሙና ኤምቲ ዋሌትን ክፈቱ። ከዛ ኔክስት ትላላችሁ። ኢሜይላችሁን ካስገባችሁ በኋላ ኔክስት ካላችሁ በኋላ ወደ ኢሜይላችሁ ኮድ ይመጣል። እሱን ኮድ አምጥታችሁ እዚህ ጋር ታስገባላችሁ ማለት ነው። እዚህ ጋር አምጥታችሁ ታስገባላችሁ። ኮዱን ካስገባችሁ በኋላ ወደዚህ እንደዚህ ካንትሪያችሁን ኢትዮጵያ ከሆናችሁ ኢትዮጵያ ብሎ ያመጣል። እዚህ ጋር ፓስወርድ የማትረሱ ፓስወርድ ሁለቱም ቦታ ታስገባላችሁ። ፓስወርዱን እንዳትረሱ የምታስገቡት ፓስወርድ። ካንትሪያችሁን ደግሞ ራሱ ሎኬሽኑን አይቶ ስለሚያስገባ ችግር የለም። ሌላ ሀገር ከሆናችሁ በሱ ሀገር ማድረግ ትችላላችሁ ማለት ነው። ከዛ ፓስወርዱን እዚህ ጋር ሁለቱም ቦታ ፓስወርዱን ካስገባችሁ በኋላ ኔክስት ትላላችሁ። ፓስወርዱ ምን አይነት ነው? የሆነ ጽሁፍና ቁጥር ምናምን የተቀላቀለ መሆን አለበት የምታስገቡት ፓስወርድ ማለት ነው። እዚህ ጋር የምታስገቡት ፓስወርድ ቁጥር፣ ጽሁፍ እንደዛ የተቀላቀለ መሆን አለበት። እሱም ፓስወርድ ካስገባችሁ በኋላ ኔክስት ትላላችሁ። ከታች የምታስገቡት ፓስወርድ ደግሞ ከ8 እስከ 16 መብለጥ የለበትም። ኔክስት ትላላችሁ። ከዛ እንደዚህ አይነት ነገር ያመጣል። አውቶራይዝ ትላላችሁ። የሚላችሁ ምናምን ኮኔክት ከተደረገ በኋላ ፓስወርዱን ካስገባችሁ በኋላ ባውንድ ሰክሰስፉል ይላችኋል ማለት ነው። ወደ ኋላ ተመልሳችሁ የቀደሙ ቦታ ብትገቡ ቀደም አንባውንድ የነበረው አሁን ባውንድ ተደርጓል። እዚህ ጋር እንደምታዩት ደግሞ ኢሜይላችሁ ይመጣል። ያስገባችሁት ኢሜይል እዚህ ጋር ይመጣል ማለት ነው። ስለዚህ አሁን እሱን ነክታችሁ ማስተካከል ያለባችሁ ነገር አለ። እዚህ ጋር እነዚህ ማስተካከል ያለባችሁ መጀመሪያ ላይ ቤዚክ ሌቨል ማለት በቀን ዴይሊ እስከ $50 የምታወጡበት ነው። እዚህ ጋር የሚያስፈልጋችሁ ስማችሁ ብቻ ነው። ስማችሁ እና ጾታችሁን እነዚህ ነገሮችን ማሙላት ነው። ሁለተኛ ላይ ደግሞ እስከ 5000 ዊዝድሮ የምታደርጉበት ነው። እሱ ደግሞ ምንድነው የሚያስፈልጋችሁ ፓስፖርት ወይ ደግሞ ናሽናል አይዲ ነው የሚያስፈልጋችሁ። ሶስተኛ ላይ ፉል ቬሪፋይድ ለማድረግ ደግሞ የባንክ ስቴትመንታችሁን ካስገባችሁ እነዚህ ማድረግ ትችላላችሁ ማለት ነው። ስለዚህ ለእኛ የሚያስፈልገውን ቤዚክ ሌቨል ነው እዚህ ጋር ያለ ማለት ነው። እሱን አንዴ እንነካለን። እሱን ከነካችሁ በኋላ እዚህ ጋር ስማችሁን በስትክክል መታወቂያችሁ ላይ ያለ ስማችሁን በስትክክል ታስገባላችሁ። እነዚህ ስማችሁን ሚድል እንደዛውም ደግሞ ላስት ኔማችሁን ሁሉንም ታስገባላችሁ። ቀደም እንደነገርኳችሁ ደግሞ ጌም ጋላ ላይ ይህንን ነገር ካረጋችሁ ሌላ ሰው ለእናንተ ማድረግ ስለሚችል ስሙም ችግር የለም እዚህ ጋር ብታስገቡ፣ ግን እዚህ ጋር ጾታችሁን ግን ሌላ ሰው ለእናንተ ስለሚሰጥ እዚህ ጋር አታስገቡ። እናንተ ራሳችሁን የሌላ ሰው መጠቀም ትችላላችሁ ማለት ነው። ይህንን ነገር ሁሉንም እዚህ ጋር የሚጠይቃችሁን ኢሜይላችሁን እንደዛም ደግሞ አድሬሳችሁን ሁሉንም ካስገባችሁ በኋላ ኮንቲኒው ፊሊንግ ትላላችሁ ማለት ነው። በስትክክል ማስገባታችሁን ካረጋገጣችሁ በኋላ ከታች ኮንቲኒው ወይ ደግሞ ሰሚት ኢንፎርሜሽን ማለት ትችላላችሁ። ኮንቲኒው ካላችሁ ቀጥለው እዚህ ጋር ሁለተኛውን ቬሪፋይድ ማድረግ ነው ትችላላችሁ። ግን እሱ ችግር የለም እስከዚህ ድረስ ራሱ ብታስገቡ ችግር የለም። ስለዚህ አሁን ወደ ኋላ መመለስም ትችላላችሁ። ከፈለጋችሁ ደግሞ እዚህ ጋር ናሽናል አይዲያችሁን ማስገባትም ትችላላችሁ። ባታስገቡ ራሱ በቤዚክ ሌቨል ብቻ ዊዝድሮ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ዩኤስዲቲን ለማገናኘት ከላይ ዋሌት ምልክት አለች፣ እሷን ትነካላችሁ። እሱን እንደነካችሁ እዚህ ጋር ዋሌት አካውንት የሚል ቢ ኮኔክት ኮምፕሊት ይላል። እሱን አሁን ሞልታችኋል ማለት ነው። ሁለተኛ ደግሞ ባንክ ካርድ አካውንት የሚል አለ። ባንክ ካርድ ማለት ዩኤስዲቲ ነው፣ ሌላ አይደለም። ከባይናንስ አምጥታችሁ የምታስገቡት ከባይናንስ ባቢት ሌላም ትችላላችሁ። እሱ ነው ማለት ነው። እሱን ስትነኩ እንደዚህ ይከፍታል። እዚህ ጋር ሁለት አማራጭ አላችሁ። ኤፓይ አለ፣ ዩኤስዲቲ አለ። በሁለቱም ኮኔክት ማድረግ ትችላላችሁ። ብዙ ሰው ኤፓይ ይጠቀማል ብዬ ስለማስብ በዩኤስዲቲ ማድረግ ትችላላችሁ ማለት ነው። ስለዚህ ዩኤስዲቲውን እዚህ ጋር አምጥታችሁ ባይንድ ትላላችሁ። እዚህ ጋር ስማችሁ ምናምን ራሱ እዛ ላይ የሞላችሁትን ያመጣል። ከታች ደግሞ ዩኤስዲቲ TRC20 ነው እንጂ እንዳትሳሳቱ። እዛ ላይም ስትሄዱ ዩኤስዲቲ TRC20 ነው። ባይናንስ ላይ ትገቡና እዚህ ጋር አድ ፈንድስ የሚል አለ። እሱን ትነካላችሁ። ከዛ እዚህ ጋር ኦን አድ ፈንድስን ከመረጣችሁ በኋላ እዚህ ጋር ዩኤስዲቲን ትመርጣላችሁ። ዩኤስዲቲን እንደመረጣችሁ ወደ ታች ትሄዱና እዚህ ጋር TRC20 የሚል አለ። እዚህ ጋር ቴሮን TRC20 የሚል አለ። እሱን ትነካላችሁ።
እሱን ከነካችሁ በኋላ እዚህ ጋር ኮፒ ታረጋላችሁ። እኔ ከባይናንስ ነው ያመጣሁት። እናንተ ከፈለጋችሁ ሄዳችሁ ማምጣት ትችላላችሁ። ኮፒ አድርጋችሁ አምጥታችሁ እዚህ ጋር ምንድነው የምታደርጉት? ፔስት ታረጋላችሁ። ከዛ ደን ታረጋላችሁ። ከታች ደን የሚል ይመጣል ማለት ነው። ከRC20 መሆኑን ግን እርግጠኛ ሆኖ እዛ ጋር ኮፒ አምጥታችሁ የምታመጡት። ምክንያቱም አንድ ዊዝድሮ ካረጋችሁ በኋላ በቃ በራችሁ ይቀልጣል። ስለዚህ ይሄንን ባይንድ አርጋችኋል። ይሄ ካረጋችሁ በኋላ ደግሞ እሱም ከላይ ወደ ላይ ይመጣል ባይንድ ብሎ ኤዲት አድርጋችሁ መቀየርም ይቻላል። ፓስወርድ ይጠይቃችኋል። እሱም መቀየር ትችላላችሁ ማለት ነው። አሁን ወደ ዊዝድሮ እንሂድ። ዊዝድሮ ለማድረግ እንደነገርኳችሁ አሁን ላይ $20 ሆኗል። ስለዚህ እሱን ስትደርሱ ትነካላችሁ። እሱን ራሱን ከነካችሁ በኋላ እዚህ ጋር ዊዝድሮዋል የሚል ይመጣል። እሱንም ድጋሚ ትነካላችሁ። እዚህ ጋር ኤምቲ ዋሌታችሁ ቅድም እንዳሳያችሁ ኮኔክት ከተደረገ በኋላ እዚህ ጋር እንደዚህ ይመጣል። ከዛ ዊዝድሮ ትላላችሁ። እዚህ ጋር ቲፕስ ይሰጣል። አካውንታችሁ ቬሪፋይ አልሆነም፣ ስለዚህ ቬሪፋይ መሆን አለበት ይላል። ከዛ እሱን እንደዚህ የፊት አሻራ ትሰጣላችሁ። ራሳችሁ ከዚህ በፊት ጌም ጋላ ላይ ከሰጣችሁ ደግሞ እንደኔ አሁን ሌላ ሰው እያሰጠው ነው፣ እኔ እንደዚህ ሌላ ሰው ታሰጣላችሁ ማለት ነው። ከዛ እሱን ከተቀበለ እንደዚህ አካውንት ወደ ሴት ተቀይሯል አለኝ ማለት ነው። ከዛ የእሷን ኮንፈርም አረኩት። ከዛ ምን አረገ ማለት ነው ዊዝድሮ የሚል ይመጣል ድጋሜ። እዚህ ጋር እሱን ስትነኩ ትንሽ ፕሮሰስ ያደርግና ወደ ኤምቲ ዋሌታችሁ ይልካል ማለት ነው። $20 የኔን አሁን ይሄው እንደምታዩት ወጡ ወደ ኤምቲ ዋሌታ ላይ ልኮታል ማለት ነው። ይሄ ሰክሰስፉል ብሎኛል። ስለዚህ እዚህ ጋር ደግሞ 0.9 ነው የቀረኝ ማለት ነው። ከዛ ፕሮሰስ እስከሚያደርግ ድረስ እስከ 1 ቀን ይፈጅ ይችላል። ወደ ኤምቲ ዋሌታችሁ ይገባል ማለት ነው። ለሱ ደግሞ ትንሽ ፕሮሰስ ያደርጋል። የኔ አሁን ኤምቲ ዋሌት ላይ ገብቼ አሳያችኋለሁ። ኤምቲ ዋሌት ላይ መጥቷል። ከዛ ደግሞ ወደ ባይናንስ ወስዳለሁ ማለት ነው። ኤምቲ ዋሌታችሁ ላይ ትገባላችሁ። እዚህ ጋር እናንተም እንደዚህ ወደ ኤምቲ ዋሌታችሁ ከአንድ ቀን በኋላ ቴክስት ገብታችሁ ቼክ ማድረግ ትችላላችሁ። እስከ 1 ቀንም አይቆይም። ወደ ኤምቲ ዋሌት ለመግባት ነው። ከአንድ ቀን በፊትም ሊገባ ይችላል። ስለዚህ እዚህ ጋር እንደምታዩት ኤምቲ ዋሌት ላይ $20 አለኝ። እዚህ ጋር ገብቼ ደግሞ ቼክ አረጋለሁ ማለት ነው። ዊዝድሮ ማድረግበትን ቅድም ኮኔክት ያደረግነውን እሱን ገብታችሁ ቼክ ማድረግ አለባችሁ። እዚህ ጋር USDT ERC20 የራሳችሁ መሆኑን ማለት ነው። ስለዚህ የኔ ነው። ስለዚህ አሁን ተረጋግጧል። ወደ ዊዝድሮ እንሄዳለን ማለት ነው። ስለዚህ አሁን ምንድነው የምታደርጉት? ከላይ ካሻውት የሚል አለ። ካሻውት የሚልን ትነካላችሁ። እዚህ ጋር ካሻውት የሚል አለ። እሱን ትነካላችሁ ማለት ነው። ካሻውት ስትሉ እዚህ ጋር ያሳያችኋል ባላንሳችሁን ስንት። ሁሉንም ማድረግ ከፈለጋችሁ ኦል ትላላችሁ። ከዛ ፊ ደግሞ 1.6 ይቆርጣል ይላል። 2 ነው የሚቆርጠው፣ 18 ነው እናንተ ጋር የሚደርሰው፣ 2 ነው የሚቆርጠው። ከዛ ሰሚ ትላላችሁ እዚህ ጋር። እሱን ካረጋገጣችሁ በኋላ ሰሚ ስትሉ ቼክ የሚል ይመጣል። ቼክ ትላላችሁ። ቼክ ካላችሁ በኋላ እዚህ ጋር ይልካል ማለት ነው። እዚህ ጋር ፓስወርድ ነው የሚጠይቃችሁ። ይሄ ፓስወርድ ሁሌ ነው የሚጠይቃችሁ። ስለዚህ የፔመንት ፓስወርድ አላስገባችሁም። ስለዚህ እኔም አላስገባሁትም ነበረ። ስለዚህ እሱን አሁን እዚህ ጋር 2 ጊዜ አስገባለሁ። እሱን ካስገባችሁ በኋላ ይሄው በ7 ቀን ይደርሳል ይላል። ግን 2 ደቂቃም አልቆየም እኔ ጋር የደረሰ ማለት ነው። እሱን ደግሞ አሳያችኋለሁ። እዚህ ጋር የምታዩት $20 ነበረኝ። ከ$20 18ቱን ወሰድኩት። $2 ተቆረጠ፣ 18 ደረሰኝ ማለት ነው። ወዲያው በ1 ደቂቃ 2 ደቂቃ ወደ ባይናንስ አካውንቴ $18 ገብቷል ማለት ነው። እናንተ ግን እዚህ ጋር ሙሉን አላሳየሁትም፣ ምክንያቱም የዩቱብ ሕግ ስለማይፈቅድልኝ ነው። እዚህ ጋር አሁን ላይ አይፈቀድም ዶላርና ማሳየትና ለዛ ነው የሸፈንኩት። እናንተ ግን ማየት የምትፈልጉ ከሆነ ቴሌግራም ላይ ቪዲዮ እልክላችኋለሁ። ኮሜንት ላይ ሙሉ ቪዲዮ ብላችሁ ጠይቁኝ። እዚህ ጋር የሸፈንኩትን ሁሉንም ነገር አሳያችኋለሁ ማለት ነው።